አሁን ሰው ጋር በፍቅር ስንኖር እኮ እግዚአብሔር ጋር እንደመኖር መቆጠር እኮ ዘላለማዊ የሆነውን መንግስት ታገኛለህ፣ ትወርሳለህ። በምድርም ሰላም ነው። ሰላም እኮ ትልቅ ዋጋ አለው። በእርግጥ ሰላም ዋጋው የሚታወቅ የአይምሮም ሆነ የሁሉም ነገር ሰላም የሚታወቅ ያ ነገር በሌለበት ቦታ ስትሆን ነው። ከሰው ልጅ ለሚመጣ በኔጌቲቭ ዳይሬክሽን ሁሉ እኛ መልሳችን ፖዚቲቭ መሆን አለበት። ፍቅር ብቻ መሆን አለበት፣ ጥላቻ መሆን የለበት። ፈጣሪም እኮ ፍቅር ባለበት ቤት እገኛለሁ እና ትልቁ ነገር ደግሞ እሱን መያዝ ነው። ሰላም ተመልካቾቻችን፣ ዛሬም ተመልሰን መጥተናል። ጥቂት ደቂቃ ቆይታ ከእናንተ ጋር ማድረግ ፈልገናል። ሰላም ናችሁ? እንዴት ናችሁ? እኛ ሰላም ነን። ዛሬ እንግዲህ በጣም ምርጥና ተወዳጅ ይሆናል ብለን ያሰብን አንድ ርዕስ ወስደን መጥተናል። እስከ መጨረሻ ፕሮግራማችን ተከታተሉ። ቪዲዮአችን ሲጀምሩ ላይክ አድርጉ። ላይክ ስታደርጉ ለብዙ ሰዎች ዩቲዩብ በራሱ ቡስት አድርጎ ስለሚያደርስ እንደውም ደግሞ 78 እስከ 80% ብዙ ጊዜ ሰብስክራይብ ሳያደርጉ ነው ቪዲዮአችንን የሚያዩት። ዩቲዩብ አናላይቲክስ እንደነገረን ቪዲዮአችን ከተመቼ ሰብስክራይብ አድርጉን። ቀጥታ ወደ ፕሮግራማችን እናልፋለን። ሰላም እንደምን አላችሁ? በእያላችሁበት ሰላማችሁ ይብዛ። ውድ የዩቲዩባችን ተከታታዮች፣ ዛሬ ደግሞ በጣም ድንቅ በሆነ ርዕስ ተመልሰን መጥተናል። እንደ ጥያቄና መልስ በሆነ መልኩ ሲሳይን አንድ ጥያቄ ጠይቀዋለሁ። ተመልካቾቻችን እንግዲህ ካልመለሰ በእናንተ በኩል መልሶ ይመጣል ማለት ነው። እንቀጥላለን። ወደ ጥያቄው እንሄዳለን። ሲሳይ አንድ ጥያቄ ጠይቃለሁ። ሰው ለምን ሰውን ይጠላል? ሰው ለምን ሰውን ይጠላል? ሰው ሆነህ ለምን ሰው ትጠላለህ? ማን ጠላ? ያው ጠልቻለሁ ብሎ ሰው አንዳንዴ በሚደረጉ ሁኔታዎች የምታየው ነገር አለ። በንግግርም በተግባርም ታውቃለህ። በእንደዚህ አይነት ነገሮች የምታያቸው ነገሮች ሰው መጥላት ነው አይደለ? እንግዲህ አንዳንድ ነገሮች ላይ ሶሻል ሚዲያ ላይ እናያለን እኮ አንዱ ሲያንቋሽሽ ምናምን። ሲጀመር ሰው ነው ሰው የሚጠላል ብለሽ ታስባለሽ? ያው በአንዳንድ ነገሮች ምክንያት ግን ያው ለክፋት አይመስለኝም፣ ባለማወቅ ነው እንጂ ለክፋት ነው ብዬ አላስብም እንጂ። እንግዲህ ጥያቄ ተጠይቃለሁ። ሰው ለምን ሰውን ይጠላል ነው ብላ ነው የጠየቀችኝ ሰላም። እንግዲህ እኔም እንደምንም ብዬ ተከራክሬት ነበር፣ ግን የኔ መልስ ለሳ ሙሉ ሊሆንለት አልቻለም። ሰው ለምን ሰው ይጠላል ብለን ስናስብ ማለት ነው ሰላም፣ መጀመሪያ ሰው ሆነን ተፈጠረን ሰው እንድንጠላ የሚያደርግ ነገር ምንድነው? አሁን ከአንቺ ውስጥ ሰው ምን ስትሆኚ ነው በሰው የምትደሰቺ? ምን ሲያደርጉልሽ ነው ደግሞ ሰዎቹን የሚጣያቸው? ምክንያቱ ምን ሰው ነው ብለን ስናስብ ብዙ ምክንያት ሊኖርሽ ይችላል። ግን ሰው ሆነሽ ካለሽ ድረስ የሰው ልጅ ለምን ይጠላል? ለምን አስፈለገ? እግዚአብሔር አሪያ አድርጎን አይደለም ፈጠረን? ከፍጥረታት እኮ የሰው ልጅ የሚያክል ክቡርና ደግ የሆነ ተከበር የለም እኮ። የሚገርምሽ እኔው እውነት ነው። እኔ የሆነ ጊዜ እንደዚህ ሰው አስቀይመውኝ በጣም እንደዚህ ብዙ ነገር ሲያጋጥምኝ ማለት ነው ይገርምሻል፣ እኔ ማንንም አልጠላም ብዬ ለራሴው እንደ ቃል መግባት ነገር የለም ለራሴ ነገርኩት። ከዛ በኋላ ሰው ለኔ መጥፎ ቢያደርግልኝ ቢገፋኝ ቢሰድብኝም እንደውም ባያከብርኝም ሁሉም ነገር ቢያንቋሽሽኝ እንኳን ብዙም እንትን አይታይኝም። ለምን እኔ እወዳለሁ፣ ያ ሰው ግን እየጠላኝ እንደሆነ ያውቃል። ባባል አለ አይደለም ያለነው እድሜ እንኳን ለሰው ልጅ ጋር ተጣልተን ተጋጭተን ለመኖር ለፍቅር እንኳን የማትበቃ እድሜ ነው ያለነው። ለሰው ልጅ የተሰጣች እድሜ አጭር ነች፣ ትንሽ ነች ይባላል። እኛ ግን ቃሉን እናውቀዋለን። ቃሉን ግን ተንትኔኑ በደንብ ፍቺውን አንሰጥም። ታውቃለሽ፣ ቃላቶች በጣም ኃያል ናቸው፣ በጣም ኃይል አላቸው፣ ጉልበት አላቸው። ግን እንደዚህ ይባላል። አሁን ድሮ ተረት አለ አይደለም? እኔ ከተረቶች ብዙ ነገር ይማራለሁ። ለምሳሌ ለምን ተባለ ያ ተረት ወደዚህ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላም እንትን ብለሽ ስታስቢ ያ አንድ ተረት ትልቅ ትርጉም አለው። ስለዚህ የሰው ልጅ ያለ ለሰው ልጅ የተሰጠ እድሜ እንኳን ለጥላቻ ለፍቅር እንኳን የማትበቃ ነው ከተባለ በደንብ ፍቺውን መስጠት ነው። በቃ በደንብ ማያት ነው። ስለዚህ ለፍቅር የተሰጠን እንኳን የማትበቃን ከሆነ የታለ ቦታ ታዲያ? የትኛ ክፍል ውስጥ ነው የሚገኝ ትርፍ ቦታ ለጥላቻ የምንጠቀምበት? ሰው የሚጠላበት እንግዲህ በምክንያት ሊሆን ይችላል፣ ወይ ባለማወቅ ሊሆን ይችላል። አንድ ደግሞ ሰልፍሽነትም ሊሆን ይችላል። ከሰው ልጅ ለሚመጣ በኔጌቲቭ ዳይሬክሽን ሁሉ እኛ መልሳችን ፖዚቲቭ መሆን አለበት። ፍቅር ብቻ መሆን አለበት፣ ጥላቻ መሆን የለበት።
አሁን እኮ አንድ ሰው ጋር ስትጣይ ገብተሽ እንኳን አታኝም እኮ በጣም ምቾት አይሰጥሽም እኮ ስለሱ ነው የሚታስብ እኮ እረፍት አታገኝም እኮ እንቅልፍ የሚያሳጣሽ ነገር ላይ ለምን ተሳትፎ ማድረግ ያስፈልጋል? አያስፈልግም። ስለዚህ በዚህ ሰው የሚጠላ በቃ ፍቺው እኛ ምድር ላይ መቆየት የምንችል ትንሽ እንደሆነች ወደ ምድር የመጣ ነው። ዋንኛው ትልቁ ወደ መሬት እግዚአብሔር ያመጣንበት ምክንያት እንድናገለግል ነው። ለሰው እንድናስብ ነው። እንኳን ለሰው ለሌላ ለዱር እንስሳት እንኳን ማሰብ አለብን አይደለም? ያ ስለዚህ ሰው ነው አውርቴኑ መግባባት እየቻል ካጠፋኑ ይቅርታ ተባብለን ማለፍ እየቻል ሰው መጥላት ደግሞ መፍትሄው ነው። እኔ አንቺን ጠላው አይደለም? አንቺ ደግሞ መልሰሽ እኔን ጠላሽ። መሀሉ የሚመጣ ፍቅር አይኖር፣ ወደ ሌላ የተጋጋለ ነገር ነው የሚሄደው። ስለዚህ ይሄ እንዳይኖር ምን አንቺ ብትበደይ እንኳን ያ ነገር ቀላል አድርገሽ ማየት ነው፣ መመልከት ነው፣ መውሰድ ነው። እንደዛ ብታረጊ እኮ እኔ አሁን ተናድጄ አንቺ ላይ የሆነ ቃል ከተናገርኩ አንቺ በቃ ዝም ብለሽ በቃ ደግ ነገር ከተናገርሽ ያ መልስ በራሴ ባልናገርስ ያደርገኛል እኮ ያዝብለኛል። በራሱ በመልሶ ማለት ነው። መቆያ ቦታ ነው ምድር ላይ አለመተሳሰብ ለምን እንደረሳን ይሄ ሁሉ አይገባኝም እንጂ ሰው መጥላት የለበትም። በፍቅር ማስተማር ይቻላል አይደለም? በጥላቻም እኮ በፍቅር ነው ማስተማር ብትይ በልጤሹ መገኘት ነው። አንድ እኔ ጉልበት አለኝ በዚህ ሰው መሃል እንዴት ይነቀኛል፣ እንዴት እንደዚህ ይሰድበኛል፣ እንዴት ይገፈኛል፣ እንዴት ይከደኛል ብለሽ በቃ የምትጂ ከሆነ በቃ ምኑ ውጤቱ የማያምር ይሆናል። እሺ እኔ ደግሞ እንደዚህ ከመለስኩልሽ አንድ ጥያቄ ልጠይቅሽ። ሰው ጋር ከተዋደደ ምን ያገኛል? ውጤቱ ምንድን ነው ብለሽ ታስባለሽ? እሺ ሰው ጋር ከተዋደደ ምን ያገኛል ነው ያልከው ጥያቄ? እጅግ በጣም ብዙ ነገር ያገኛል። በምድራዊም በሰማያዊም ብዙ ነገር ያገኛል። የሰው ልጅ ከሰው ጋር ከተዋደደና ብዙ ነገር በቃ ምን ልበልህ፣ አሁን አንተ ከሆነ ሰው ጋር ብትዋደድ ማለት ከማንኛውም ሰው ጋር ብትዋደድ ትልቁ ነገር የህሊና ሰላም አለ። በጣም ትልቁ ነገር። ከዚያ በመቀጠል ደግሞ እግዚአብሔር የሚወደው ይሄን ነው። ፈጣሪያችን የትኛውም እምነት ይሁን ፍቅርን እንጂ ጥላቻን የሚሰብክ እምነት የለም። ስለዚህ በቃ ህሊና እረፍት ያገኛል። ንጹህ እንቅልፍ ነው የምተኛው። በቃ ንጹህ ነገር ነው አይምሮህ ራሱ የሚያስብ። የሆነ ሰው ጋር ብትጣላ ስለዛ ነገር ታስባለህ። አያስተኛህም፣ ይወቅስሃል። ሰዎች ጋር መዋደድ የእውነት ብዙ ነገር አለ። በቃ በረከት ነው። በቃ ቤት ራሱ በበረከት ይሞላል። ሰላም አለው። በቃ የምተነፍሰው አየር ራሱ ንጹህ ነው። የሚገርም ሰው ጋር ከተዋደድክ ከሰው ጋር ከማንኛውም ሰው ጋር በንጹህ መንገድ ከተግባባህ ንጹህ ሆነህ ከኖርክ ከሰዎቹ ጋር ሳትጋጭ ጥላቻ ከሌለ እኔ የእውነት ልነግርህ አልችልም። በቃ በጣም ጥሩ ነው፣ ደስ ይላል። ቤትህ ራሱ በረከት ነው። ልክ እንዳልኩ የሰው ልጅ እዚህ ምድር ላይ ሰው መጥላት ፈልጎም አይመስለኝ ሳስበው። አንዳንዴ ምን መሰለህ ልክ እንደየመልካችን አስተሳሰባችንም ፍላጎታችንም ይለያያል። ስለዚህ የአንዱን ፍላጎት አንዱ ያለ መረዳዳት አይነት ነገር ነው እንጂ ሆን ብሎ ሰውን ለመጥላት ሰው እንትን ይላል ብዬ አላስብም። እና ልክ እንዳልከው ሰውን መውደድ ያለው ዋጋ በጣም ትልቅ ነው። ዘላለማዊ የሆነውን መንግስት ታገኛለህ፣ ትወርሳለህ። በምድር ሰላም ነው። ሰላም እኮ ትልቅ ዋጋ አለው። በእርግጥ ሰላም ዋጋው የሚታወቅ የአይምሮም ሆነ የሁሉም ነገር ሰላም የሚታወቅ ያ ነገር በሌለበት ቦታ ስትሆን ነው። ያ ሰላም በሌለበት ቦታ ስትሆን ነው። እና የእውነት እኔ ሰዎች ጋር መዋደድ በሰላም መኖር እጅግ በጣም ትልቅ ነገር ነው። ከምንም ነገር በላይ የውስጥ ሰላም ይበልጣል በጣም። ስለዚህ ሰው ጋር ስንዋደድ፣ ለሰው ክብር ስንሰጥ፣ ለሰው ስንኖር፣ ለሰው ጥሩ ምኞት ስንመኝ መጀመሪያ ለራሳችን ነው ማለት ነው የሚሆንልን። ልክ ነህ። ልክ እንዳልከው ከሰው በእርግጥ ጥሩ ነገር መጠበቅም የለብንም። ለምን አንተ የሆነ ነገር ስታደርግ የሰው ልጅ ቢያስቀይምህ ምን ቢልህም በጥሩ ነገር መመለስ፣ ጥሩ ነገር መልካም ነገር መጠበቅ ያለብህ ከፈጣሪ ነው፣ ከሰው ልጅ። ለምን ይሄ ሀሳብ አይምሮህ ላይ ካለ አንድ ሰው በማወቅም ሆነ ባለማወቅ ቢያስቀይምህ ጥሩ ነገር መጀመሪያም አልጠብቅም የሚል ነገር አይምሮህ ላይ ስላለው አትቀየም። ስለዚህ በቃ እንደዛ ነው ብዬ ማስበው እኔ። ከሰው ልጅ ጥሩ ነገር አትጠብቅ። መቼም ቢሆን ከአምላክ ጠብቅ። ጥሩ ነገር ብታደርግም በዛው ልክ ያን ጥሩ ነገር
ከዛ ሰው አጠብቅ። ከፈጣሪ ግን በአንድም በሌላም ይመጣል። ሲጀመርም እኮ የሰው ልጅ የሚጠላ ፍጥረት አይደለም። በትክክል አይደለም። አሁን ሰው ጋር በፍቅር ስንኖር እኮ እግዚአብሔር ጋር እንደመኖር መቁጠር እኮ አይደለም። ለምን እግዚአብሔር የሚወድ ነገር ነው ያደረግነው ያለን ሰው ስንወድ ማለት ነው። ሰው ጋር ያለኑ ኮኔክሽን ደግሞ በጣም የወረደ ሲሆን ደግሞ ከእግዚአብሔር እንደመራቅ አድርገን ነው ማሰብ አለ አይደለም። እግዚአብሔር ጋር ኮኔክትድ ስንሆን እኮ ለሰው ልጅ ውስጣችን ያለ ፍቅርና ፍቅር ብቻ ሁሉም ነገር ቀላል አድርገን እናስባለን። ምድር ላይ የሌለ ነገር የለም። ትናንት ያለ ዛሬም ይኖራል፣ ነገም ደግሞ ይቀጥላል አይደለም። አዲስ ነገር የምናመጣ ነገር የለም። ዛሬ በተለያየ ነገር እኮ ልንሸወድ እንችላለን አይደለም። ስንቸገር በተለይ ብር ሊያስፈልግን ይችላል፣ መኪናም ሊሆን ይችላል፣ ቤትም ሊሆን ይችላል፣ ልብስም የምንበላም በየደረጃቸው የሚያስፈልጉን ነገሮች ብዙ ናቸው። እዚህ ላይ ዲፔንድ ሆነን ሰው ጋር በየቀኑ እየተጣላን ከኖርን ሲጀመር ምድር ላይም እኮ ኖር ብለን አናስብም። እንደዚህ መኖር አይደለም። ለሰው ልጅ በትክክለኛ መንገድ ማሰብ እስካልቻለ ድረስ አላየንም፣ የምድር ጣም አላየንም። በቃ እንደዚህ አይደለም መሆን ያለበት። ለሰው ልጅ እኔስ እዛ ቦታ ቢሆን ብሌኑ ማሰብ አለብን አይደለም። ስለዚህ እግዚአብሔርም ደግሞ እርዳን። እንግዲህ እግዚአብሔር ከኛ ጋር ከሆነ እኛ በፍቅር እንኖራለን አይደለም። ለምን ልክ እንዳልሽው የሁሉም እምነት ተቋማት የሚሰብክ ሰላም፣ ፍቅር፣ አንድነት ለሰው ልጅ መኖር ነው እንዴ። አንዳንድ እኮ እንደ ሻማ ሆኖ ለኛ እየቀለጠ የሚኖር ይባላል አይደለም። እውነት እኮ ነው እንዴ። አንዳንድ ብዙ ሰዎች እኮ እድሜ ሙሉ ለሰው ልጅ ይኖራሉ፣ ደከመኝ ሰለቸኝ ሳይሉ ማለት። ስለዚህ ለራሳችን ብለን እስቲ የሰው ልጅ እንውደድ። ለምን የምናገኝ ሰላም እንዳለችው እርካታ፣ በረከት፣ ደስታ፣ መባረክ ሁሉም ነገር እዚህ ውስጥ ነው ያለ፣ ፍቅር ውስጥ ነው ያለ። ለምን የሰው ልጅ እኮ እግዚአብሔር እኮ አሪያ አድርጎ ፈጥሮን እንላለን አይደለም። እስቲ አሪያ አድርጎን እንደፈጠረን ካወቅን እኮ ሰላም ብቻ ይስባል። ስለዚህ ሰይጣን ነው አይደለም እኮ ሰው ልጅ የሚጠላ ሰይጣን ነው አይደለም። ሰው ልጅ ሊፈተን ይችላል በእርግጥ ነው፣ ግን እኛ በቻለ አቅም እኔ እንኳን የሰው ልጅ እግዚአብሔር የፈጠረ ሌሎች ፍጥረቶች መጥላት አልችልም ብለን ነው ለራሳችን መንገድ ነው በቃ ቀላል ማድረግ ነው። እንደዚህ ማሰብ ነው ብዬ አስባለሁ። ልክ ነህ። ፈጣሪም እኮ ፍቅር ባለበት ቤት እገኛለሁ እና ትልቁ ነገር ደግሞ እሱን መያዝ ነው። አዎ እንዴ ሁሌ እኮ ወይኔ እግዚአብሔር ግን በጣም ይገርመኛል እኮ የብሬ ነው። ምን ሀብት ቢኖር አሁን ሚሊየን ቢሊየን ትሪሊየን ብሎ ሄዳል አይደለም። ምን ያክል ችግር የለም፣ እግዚአብሔር የሚበልጥ ነገር የለም አይደለም። ምንም ጥያቄ የለም። ስለዚህ በፍቅር ስንኖር ሌላ ቤታችን ውስጥ ላይኖር ይችላል አይደለም። ችግር የለም። እነሱ ምድር ቁሳቁሶች ናቸው፣ ቀላል ናቸው፣ መሙላት የሚችሉት ናቸው። እግዚአብሔር ግን ከኛ ቤት እንዳናርቅ ዋና ነገር እሱ ነውና እንግዲህ ተመልካቾቻችን ዛሬ ደግሞ ሰላም በጠየቀችኝ ጥያቄ መሰረት አድርጌ ነው የሰው ልጅ ለምን ይጠላል፣ ለምንስ መዋደድ አይሻልም ወይ ብላ ጠይቀኛለች። እኔም ደግሞ በቻልኩ አቅም ባለችኝ ትንሽ የእውቀት ደግሞ ለመመለስ ለሷ መልስ ለመስጠት ሞክራለሁ። እንግዲህ እናንተም ደግሞ በኮመንት እንደምታግዙኝ ተስፋ አለኝ። በሌላ ቪዲዮ እስክንገናኝ ድረስ እግዚአብሔር ባላችሁበት በዓለም ዳርቻ ከእናንተ ጋር ይሁን፣ ከኛ ጋር ይሁን። እናመሰግናለን። በሌላ ቪዲዮ እስክንገናኝ ሰላም ነው።